ኦኬ ሲኦሲ ኦንላይን መሆኑን ማየት እንፈልጋለን። ኦንላይን ነው አይደለም የሚለውን ጉዳይ ግራ እየገባን ነው፣ ማረጋገጥ እንፈልጋለን ብላችሁ ነበረ። እሺ አሁን ስቴፕ ባይ ስቴፕ ሲኦሲ ኦንላይን መሆኑን እንዴት እንደሚታይ እኔ በእንትን ላይ ያሳያችኋለሁ። እዚች ጋር በሞባይሌ ኦንላይን ቼክ አድርጌ ያሳያችኋለሁ። ስለዚህ ያንን አይታችሁ እንትን ማለት ትችላላችሁ። ራሳችሁ ኦንላይን መሆንና አለመሆኑን ማረጋገጥ ትችላላችሁ ማለት ነው። ማለት አክቲቭ ነው አክቲቭ አይደለም የሚለውን ነገር ማረጋገጥ ትችላላችሁ። ኦንላይን ነው አይደለም የሚለውንም በዛው አይታችሁ ራሳችሁ መወሰን ትችላላችሁ። ማንንም ሳታስቸግሩ ማንንም ሳይላችሁ ማለት ነው። ስለዚህ እሱን በዚህ ጋር እንደሚከተለው አቀርብላችኋለሁ። ተከታተሉት። እንግዲህ አብረን እናየዋለን። ያው ሙሉ በሙሉ በቪዲዮ ተሰርቷል። በቪዲዮ የተሰራውን ምንድነው almis.com ላይ ገብተን gov.com ላይ እንገባና ጉግል ላይ እንገባና ከዛ almis እቺ ዳታ የምንሞላበት ቦታ ትመጣልናለች። እሷ ከመጣችልን በኋላ ምንድነው የምናደርገው? ሎጊን ምትል ቦታ አለች። ሎጊን ምትሏ ቦታ ላይ እዛች ጋር እንጫንና ሎጊን ምትሏ ቦታ ላይ እንጫንና የሎጊን ቦታ ላይ ባዶ ቦታ ያመጣልናል። ባዶ ቦታ ሲያመጣልን ሲኦሲ ሰርቲፊኬት ቼክ የምትላለች። ሲኦሲ ሰርቲፊኬት ቼክ ላይ ለምሳሌ አዲስ አበባ ከሆነ LAS ህዝባር AA ህዝባር የሆነ ቁጥር ከዛ የሆነ ቁጥር ኮድ ነው። ከዛን እንደዚህ ብሎ ይመጣልናል። እሱን እንጽፋለን። እዚህ ባዶ ቦታ ላይ ከጻፍን በኋላ ምንድነው የምናደርገው? ከጻፍን በኋላ ሰርች እንላለን ማለት ነው። ሰርች ስንል ፈልጎ ካገኘ ምንድነው የሚያመጣልን? ልክ እንደምታዩት ስም፣ የተፈተነችበት ቀን፣ በተፈተነችበት ሙያ እና የተፈተነችበት ተቋም እንዲሁም የተፈተነችበት ቦታ ራሱ ያሳያል ማለት ነው። ከዛ በኋላ ይሄ ለምሳሌ ኦንላይን ነው ማለት ነው። ለምሳሌ ኦንላይን ያልሆነ ደግሞ ስታዩ ምንድነው የሚያመጣው? ለምሳሌ እቺ መጨረሻ ላይ ያለችውን ቁጥር ልቀይራትና ሌላ ቁጥር ላስገባ፣ የሌላ ሰው ኮድ ማለት ነው ብለን እናስብ። እቺ የመጨረሻውን ቁጥር አንዷን አጥፍቼ ሌላ ቁጥር አስገባው። ከዛ በኋላ እዚህ ጋር አሁን ለምሳሌ ስታዩት ምንድነው የሚለው? ቀይ ምልክት ያሳይና ቀይ በቀይ ላይ ኤክስ ነው የሚያሳየው። ኖት ፋውንድ ነው የሚለው አይደለ? ስለዚህ ይሄ ቁጥር ወይ ደግሞ ይሄ ሰርቲፊኬት ቁጥር ምን አይደለም ኦንላይን